በቀጥታ ልንገርህ፣ ጠዋት ከቁጥጥር ውጪ ከሆነ ዲሲፕሊን ደካማ ነው። ለራስ ምንም ብትል የፈለግከውን ያህል የልምድ ዝርዝር ብታስቀምጥና የለውጥ ቪዲዮዎችን ብታይ ዘግይተ የምትነቃና ስልክህን የምትነካካ ከሆነ እመነኝ፣ ተራ ሰው ለመሆን ራስህን እያሰለጠንክ ነው። ማወቅ ያለብህ ህይወትህ በአንድ ጊዜ አይፈርስም፣ ነገር ግን በየጠዋቱ ቀስ በቀስ ያመልጥሃል። ዛሬ ትኩረትህን በራስ መተማመንህንና ለራስ ያለህን ክብር የሚያስተካክሉ 5 የጠዋት ልምዶችን ልንገርህ። 1. ሁል ጊዜ በተመሳሳይ ሰዓት መነሳት። ዘግይተህ ብትተኛ ወይንም ቢደክምህ እንኳ የተወሰነ የመነሻ ሰዓት ምረጥና በየቀኑ በዛ ሰዓት ንቃ። አላርም ሲጮህ ምንም ማሰብም ሆነ ማሳበብ የለም፣ መነሳት ብቻ። ምክንያቱም ማሳበብን በፈቀድክ ቅጽበት አእምሮ ዲሲፕሊን ግዴታ እንዳልሆነ ይማራል። በየቀኑ በተመሳሳይ ሰዓት ስትነቃ ግን ሰውነትህ ራሱን ያስተካክላል። ምሽት ላይ እንቅልፍ ቀድሞ ይመጣል፣ የሰውነት የተፈጥሮ ሰዓት ይታደሳል። ስለዚህ ምሽት ላይ እንቅልፍን ለማስተካከል መሞከር አቁምና የመነሻ ሰዓትን አስተካክል። ጠዋቱን ስትቆጣጠር ምሽቱ ራሱን ያስተካክላል። እውነተኛ ዲሲፕሊን የሚጀምረውም እዚህ ጋር ነው። 2. ሰውነትህን ወዲያውኑ ማንቀሳቀስ። ልክ እንደነቃ አንድ ሙሉ ውሃ ብርጭቆ ጠጣ። ከዛ በኋላ አልጋ ላይ አትቀመጥ፣ ስልክህንም አትነካካ። ወዲያውኑ ሰውነትህን አንቀሳቀስ። መሮጥ የምትችል ከሆነ ደግሞ በጣም ይመከራል፣ ምክንያቱም መላው ስርዓትህን ስለሚያንቀሳቅስ። መጀመሪያ ላይ ብዙ መሮጥ አትችል ይሆናል፣ ብቻ አጭር ሩጫም ቢሆን በቂ ስለሆነ የቻልከውን ያህል ሩጥ። ከዚያ በኋላ 2 ወይንም 3 ቀላል እንቅስቃሴዎችንም ማድረግ። ፑሽአፕ፣ ስኳት ወይንም ሰውነትህን ማሳሳብ ሊሆን ይችላል። ከ20 እስከ 30 ደቂቃ እንኳ ብትሰራ ከበቂ በላይ ነው። ይህ ሰውነትህንና አእምሮህን ያነቃቃል፣ እናም በሁኔታዎች ላይ የበላይነት እንዲኖርም ያደርጋል። ከዚህ በኋላ ምንም ነገር አሰልቺ አይመስልህም። ከባድ ስራዎች እንኳ ቢሆኑ መጀመር ይቀልሃል። ለዚህ ነው ዲሲፕሊን ያላቸው ሰዎች ቀድሞ የሚንቀሳቀሱት። 3. ቀላልና ጤናማ ቁርስን መመገብ። ከእንቅስቃሴ በኋላ ሰውነት ሙሉ በሙሉ ነክቷል። አሁን ትክክለኛ ነዳጅ ያስፈልጉሃል። ስለዚህ ቁርስህን ቀላልና ጤናማ አድርገው። ለምሳሌ የተቀቀለ እንቁላል፣ አትክልት ከእርጎ ጋራ፣ ብቻ ማንኛውም ንጹህና ፕሮቲን የበዛበት ቁርስ ተመገብ። እዚህ ጋር ግን አንድ ጠቃሚ ቁርስህን ራስህ አዘጋጀው። ምክንያቱም ምግብህን ራስህ ስታዘጋጅ ምን እየበላ እንደሆነ ትኩረት ይኖርሃል። የውጭ ወይንም የታሸጉ ምግቦች ከሆነ ግን ግድ የለሽ ያደርግሃል። በቤት ውስጥ የተዘጋጁ ምግብ ባይጣፍጥህ እንኳ ዲሲፕሊን እንዲኖር ያደርጋል። ጉዳዩ ስለ ጣዕም ሳይሆን ለሰውነት የሚያስፈልገውን ነዳጅ ስለመስጠት ስለሆነ ሆድህን ለመሙላት ብቻ ሳይሆን ለጉልበትህና ለትኩረት ጠቃሚ የሆነ ቁርስ ብላ። 4. በጣም አስፈላጊውን ስራ አስቀድመ ስራ። ከእንቅስቃሴና ከጤናማ ቁርስ በኋላ ሰውነትህንና አእምሮ ሙሉ ጉልበት አግኝቷል። አሁን ትኩረትህ ከፍተኛ ደረጃ ላይ ነው የሚገኘው። ስለዚህ አብዛኛውን ጊዜ የምታሸሸውንና ከባድ የሚመስልህን ስራ መስራት አለብህ። በጣም አስፈላጊ የሆነውን ስራህን ከረፋዱ 5 ሰዓት በፊት መጨረስ ደንብ አድርግ። ያለምንም ሀሳብ መከፋፈልም ስራ። በአንድ ጊዜ አንድ ስራ ብቻን ስራ። ተማሪ ከሆንክ ደግሞ ትምህርት ቤት ከመሄድ በፊት ያለውን የጠዋት ጊዜህን ለጥልቅ ጥናት ተጠቀምበት። ትኩረት በሚያስፈልጉ ከባድ ትምህርቶችና ደካማ በሆንክባቸው ርዕሶች ላይ አተኩር። ከ60 እስከ 90 ደቂቃ እንኳ ብታነብ በቂ ነው። ቀላል ክለሳዎችን ወይንም የቤት ስራዎችን አትስራ። ከባዱን ጥናት አስቀድም። ከባዱን ክፍል ቀድመ ስትጨርስ ከትምህርት በኋላ ቢሆን ቀሪው ቀን ቀላል ይሆንልሃል። አሁን በደንብ አድርጋ አድምጠኝ። እነዚህ ልምዶች ቀላል ናቸው፣ ነገር ግን ለውጥ የሚያመጡት በየቀኑ ከተገበርካቸው ብቻ ነው። ጠዋት ዲሲፕሊን ይወስናል፣ ዲሲፕሊን ደግሞ ህይወትህን ይወስናል። ይህ ልምድ ፍጹም ስለመሆን አይደለም፣ ይልቁንም ወጥ ስለመሆን ነው። ጠዋትን ስትቆጣጠር ቀኖች መስመር መያዝ ይጀምራሉ። ስለዚህ ትክክለኛውን ጊዜ አትጠብቅ፣ ነገ ጠዋት ጀምር። ያቺ አንዲት ውሳኔ ሁሉንም ነገር ልትለውጥ ትችላለች። ነገ ጠዋት የምትጀምር ከሆነ ዴዋን ብለህ ኮሜንት አድርግ። ሰብስክራይብ ማድረግም እንዳትረሳ።